በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 65ኛ ተአምር። ራሳቸው በፈጠሩት ሃይማኖት ሕዝብን የሚያስቱ ሰዎች ስለመነሳታቸው ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ጌታ ኢየሱስ ክርስቶስ ዳግመኛ ለደቀ መዛሙርቱ እንዲህ አላቸው፣ ወንድሞቼ ሆይ በዚያን ዘመን ካለ ትውልድ ተጠንቀቁ፣ አትከተሏቸው። ከእነሱ ብዙዎቹ ለራሳቸው ክብርን ይፈልጋሉና ይልቁንም እኛ ተአምራት እናደርጋለን በማለት እነሱ በፈጠሯት ሃይማኖት ለእነሱ እንደሚያመቻቸውና ሌላውን ለመሳብ እንዲቻላቸው መናኛ ሕጎችን ያወጣሉና ሕጌን ለማፍረስ ግን ይሽቀዳደማሉ። የዚህም ትውልድ የመጨረሻው የንጉሳቸው ስም በካህናት ስም የተሰየመ ነው። በዚህም ንጉሥ ዘመን መንግስትን ከዚህ ትውልድ ነጥቃለሁ። ከሚደርስባችሁ ድንጋጼ ብዛት የተነሳ አትፍሩ። ከጭንቀት የተነሳ ዓለም እንኳን ቢጠላችሁ የሚያድናችሁ እንደሌለ ብትገምቱ ተስፋ ሳትቆርጡ የዚያ ትውልድ የመንግስቱ ህልፈት እንደደረሰ እወቁ። በዚያን ጊዜ ምልክት ይታያል። በዕለተ ትንሣኤ ልክ በእኩለ ቀን ላይ ከፀሐይ ይጨልማል። በሰማይ ላይ የሾተልና የጦር ምልክት ይታያል። እንዲሁም በምዕራብ በኩል ፈጽሞ ለዓይን የሚሰቅቅ የደም ምልክት ይታያል። ታላቅ መነዋወጽና መደበላለቅ የመባረቅም ብልጭታ ይሆናል። ዝናብ ያለ ጊዜው ከመጠን በላይ ይዘንማል። በዚያን ጊዜ የሰማይን መስኮቶች ከፍትና ታላላቅ ተአምራቶችን አሳያለሁ። ብዙ አገሮች ይመዘበራሉ። እጅግ ከፍታ ያላቸው ተራሮችን ከቦታቸው አፈልሳለሁ። የተከበሩ አውራጆችና ከተሞች በባህር ይሰጥማሉ። ያን ትውልድ ወይም ሕዝብ እበትነዋለሁ። በመካከላቸውም ጸብ፣ ክርክር ይፈጠርና አባት ምንም አይነት ርኅራኄ ሳያደርግ ልጁን ይገድላል። ልጅም እንዲሁ ያለ አንዳች ሐዘን አባቱን ይገድላል። እናትም ሴት ልጇን፣ ልጇም እናቷን፣ አማትም ምራቷን፣ ምራትም አማቷን ትገድላለች። ሁሉም እንዲህ እያሉ ይተላለቃሉ። ይህ ትውልድ ከበጎ ሥራ ይልቅ ወደ ክፉ እንዲሰማሩ ትእዛዝ ይሰጣል። በዚህም የዘመኑ ፍጻሜ ምድር ትረክሳለች፣ ትመዘበራለች፣ በደም ጎርፍም ትጥለቀለቃለች። በዚያን ጊዜ ወገኖቼ ምዕመናንን የሚጠላ ከዚህ ትውልድ ወገን ንጉሥ ይነሳል። በሱ ዘመን ሐዘንና ትካዜ ይበዛባቸዋል፣ ልዩ ልዩ ችግር ያደርስባቸዋልና ልብሱንና ባህሉን ይለውጣል። ባህላቸውን ለውጠው የአሕዛብን ባህል እንዲይዙ ያስገድዷቸዋል። ሕዝቦቼም ልክ እንደ ምድረ በዳ አህያ ይሆናሉ። እወቁ፣ ተጠንቀቁ። በዚህ ትውልድ የመጨረሻ ጊዜ መከራ በመከራ ላይ ይደራረብባቸዋል። ከምድረ ገጽ ነቅለው ጠራርገው ሊያጠፏችሁ ይፈልጋሉና ከዚያን በኋላ ግን ጽኑ መንፈሴን እልክና ከወገኖች መካከል መርጬ ንጉሥ አስነግሳለሁ። ከእሱ በፊት ማንም ያልተቀመጠውን ፈረስ ይቀመጣል። የፈረሱም ልጓም ከአዳም በለበስኩት ሥጋ የቸነከርኩበት የብረት ችንካር ነው። ይህም ንጉሥ የወገኖቼን በቀል ይወጣል፣ አሕዛብንም ሁሉ ተዋግቶ ያሸንፋቸዋል። እናንተም እነሱ ያለ ዋጋ እንደገዟችሁ እንዲሁ 10 እጅ ያለ ዋጋ ትገዟቸዋላችሁ፣ እንደ ባሪያም ትሸጧቸዋላችሁ፣ ትለውጧቸዋላችሁ። በዚያም ጊዜ የሚነግሰው ንጉሥ ሃይማኖቱ የቀና በሥራው ሁሉ እውነተኛ የሆነ ነው። ከዚህም በኋላ በምስራቅ በኩል ያለውን ሀገር በር እከፍትና በዚያ የታሰሩትን እስረኞች እፈታቸዋለሁ። ከዚያም በከሃዲዎቹ ሰዎች ላይ ይፈርዱና እኔ ካነገስኩት ንጉሥ በተቀር ያጠፏቸዋል። ጥፋታቸውን በባህርና በየተራራው ይሆናል። ክብር ምስጋና ለእሱ ይሁንና ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ይህን ተናገረ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።